ይህንን ነገር ሳታውቁ በፍጹም ትሬዲንግ እንዳትጀምሩ ወይም ትሬድ እንዳታደርጉ። በተደጋጋሚ ማርኬት ላይ ገብታችሁ በማርኬት በሊኩዲቲ ወይም ደግሞ ስቶፕ ሎሳችሁ እየተነካ የምትወጡ ከሆነ በትክክል ይህንን ስላላወቃችሁ ነው። ይሄም ኢኳል ሃይና ኢኳል ሎ የሚባለው የስማርት መኒ በጣም አስፈላጊ የሆነ የሊኩዲቲ ፈሳሽ የሆነ ወይም ደግሞ የሊኩዲቲ ጥርቅም ያለበት ቦታ ነው። ባንኮች፣ ትላልቅ ተቋማቶች የሰዎችን ስቶፕ ሎስ በልተው ትዕዛዙን ወደ ገበያ ለማስገባት የሚጠቀሙበት ዋነኛ ወጥመዳቸው ነው ኢኳል ሃይና ኢኳል ሎ ማለት ነው። ትርጉማቸው ምን ማለት እንደሆነ እንመልከት። ኢኳል ሎ ማለት በመጀመሪያ ኢኳል ሎ ማለት እኩል ዝቅታዎች ወይም ደግሞ ማርኬቱ ወደ ላይ ወጥቶ ታች ጋር የሰራው ሎር ወደ ላይ ወጥቶ ተመልሶ መጥቶ በዊክሊ ወይም ደግሞ በዊክ ኢኳል ሎ ሲሰራ ወይም ደግሞ ዊክሎቹ እኩል ሲሆኑ ኢኳል ሎ ብለን እንጠራዋለን ማለት ነው። ይህም ደግሞ በትሬዲንግ ውስጥ ደግሞ ወይም ሪቴል ትሬደሮች ይህንን ቦታ ምን ብለው ይጠሩታል? ደብል ቦተም ብለውም ደግሞ ወይም ጠንካራ ሰፖርት ዞን ብለው ይጠሩታል ማለት ነው። ይህም ደግሞ ለማርኬት ወይም ደግሞ ለስማርት መኒ ደግሞ ቀለል ያለ የሊኩዲቲ ዞን ይባላል ማለት ነው። ኢኳል ሃይ ደግሞ የምንለው ደግሞ ማርኬት ወደ ላይ ወጥቶ ወደ ታች ሲመለስ እንደገና እዛ ጋር የሰራውን ላይ ጋር የሰራውን ሃይ መጥቶ ድጋሚ መጥቶ ሃዩን እኩል ሲሰራ በዊክሊ ኢኳል ሃይ እንለዋለን ማለት ነው። ይህም ቅድም ላይ እንዳልኳችሁ በሪቴል ትሬደሮች ደብል ቦተም ወይም ጠንካራ ሬዚስታንስ ዞን ተብሎ ይጠራል ማለት ነው። ስለዚህ የባንኮች ወጥመድ እንዴት እንደሚሰራ እዚህ ጋር ደግሞ በደንብ እንመልከት። በኢኳል ሎ እና በኢኳል ሃይ ላይ ተራ ትሬደሮች ኢኳል ሎር እና ኢኳል ሃይን ይሄ እኮ ጠንካራ ሰፖርት ወይም ሬዚስታንስ ነው ብለው ያስባሉ። ግን ኢኳል ሃይ እና ኢኳል ሎ በብዛት ሴለሮች ወይም ስቶፕ ሎሳቸውን ከላይ ይሰበስባሉ። ምን ማለት ነው? ኢኳል ሎ ሰዎች በብዛት ባይ ያደርጉበታል ኢኳል ሎ ላይ ሲገባ ቢኮዝ ማርኬቱ ጠንካራ የሆነ ምን ቦታ ነው ብሎ ስለሚያስቡ ሬዚስታንስ ዞን ነው ብሎ ስለሚያስቡ፣ በተቃራኒው ደግሞ ኢኳላይዝ ሲሰራላቸው ሴል ይገባሉ ምን ብሎ ስለሚያስቡ ጠንካራ ሰፖርት ዞን ነው ብሎ ስለሚያስቡ ማለት ነው። ግን ባንኮች እዚህ ደረጃዎች ላይ ሲደርሱ ባንከሮች ምን ብለው ያስባሉ? ያችን ቦታ የሰዎች ስቶፕ ሎስ ቦታ ወይም ደግሞ የሰዎች ሊኩዲቲ ያለበት ቦታ ነው ብለው ያውቁታል ማለት ነው። ሶ አንድ ሪቴል ትሬደሮች ያንን ቦታ ላይ መጥቶ ኢኳላይዝ ሲሰራላቸው ማርኬቱ ቀጣይ ወዴት ይሄዳል ብለው ያስባሉ? ወደ ሴል ነው ብለው ያስባሉ ማለት ነው ኢኳል ሃይ ሲሰራላቸው። ስለዚህ ሊኩዲቲያቸውን ከገቡበት ስቶፕ ሎሳቸውን ከገቡበት ከፍ አድርገው ያስቀምጣሉ። እዛ ጋር ደግሞ የስማርት መኒዎችን ይስባቸዋል። እዛ ጋር ሊኩዲቲ ወይም ገንዘብ ያለበት ቦታ እንደሆነ ያውቃል። ስለዚህ ምን ያደርጋቸዋል? ኢኳል ሃይና ኢኳል ሎ የሰራበትን ዞን መጥቶ ማርኬቱ ተመልሶ መጥቶ እነዛን የገቡትን ባይም ወይም ሴል የገቡትን ኢኳል ሃይና ኢኳል ሎን ተጠቅሞ የገቡትን ሰዎች ምን ያደርጋቸዋል? መጥቶ ያስወጣቸዋል ማለት ነው። ማለት ባንኮች እዛ ቦታ ላይ በስቶፕ ሎስ ገንዘባቸውን ተከማችቶ እንደሚጠቀም ስለሚያውቁ እንደሚገባ ስለሚያውቁ ማርኬቶቹ መጥቶ ምን ያደርጋቸዋል? ያስወጣቸዋል ማለት ነው። ይህም ሊኩዲቲ ስዊፕ ደግሞ ወይም ሊኩዲቲ ግራፕ ተብሎ ይጠራል ማለት ነው። ወይም የሰዎች ስቶፕ ሎስ በልተው ጨርሰው የራሳቸውን ትዕዛዝ በትልቁ ያስገባሉ ማለት ነው ማርኬቱ። ስለዚህ ይህንን ነገር ለስማርት መኒዎች እንደ ኢኳል ሃይና ኢኳል ሎን የሚጠቀሙት እንደ ኢንትሪ ፖይንት ሳይሆን የሰዎች ሊኩዲቲ ወይም ደግሞ የሰዎች መግቢያ ወይም ሴል ወይም ባይ ብለው የሚገቡበት ቦታ ወይም ደግሞ የሰዎች ገንዘብ ያለበት ቦታ ነው። ስለዚህ እኛ እንደ ስማርት መኒዎች ምንድነው የምናደርገው? ያ ቦታ ላይ ሲመጣ ኢኳል ሃይ ወይም ኢኳል ሎ ሲሰራ ትሬድ አናደርግም። ተመልሶ መጥቶ ኢኳል ሃይና ኢኳል ሎ ሰርቶ ያስገባቸውን ሰዎች መልሶ መጥቶ ሊኩዲቲ ግራፕ ሲያደርጋቸው ወይም ሊኩዲቲ ስዊፕ ሲያደርግባቸው ተመልሰን እኛ እንደየስትራቴጂያችን ኦርደር ብሎክ ወይ ፌር ቫልዩ ጋፕ ጠብቀን ምን እንገባለን? ትሬዳችንን እንገባለን ማለት ነው። ይህም ደግሞ የምንገባውን ትሬድ አስተማማኝ ያደርግልናል ማለት ነው። ስለዚህ ይህንን ቀለል ያለችዋን የስማርት መኒ ስትራቴጂ በደንብ ለመማር ከፈልጋችሁ ይህንን አካውንት ፎሎ፣ ላይክ፣ ሪፖስት፣ ሼር ያድርጉ ማለት ነው።